አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም እንዴት ናችሁ? ውድና የተከበራችሁ የዩቲዩብ ቤተሰቦቼ ደህና ናችሁ ወይ? እኔ በጣም ደህና ነኝ አልሐምዱሊላህ። ዛሬ እንግዲህ በጣም ከምወዳት አያቴ ጋር ነው የመጣሁት። እንግዲህ እስኪ አያቴን አንዳንድ ነገሮች ጠይቃታለሁ፣ እሷ ደግሞ ትመልስልናለች። ስለ ድሮ እንዴት እንደነበረ ያሳለፉት የአሁኑ ዘመንንና የድሮውን ዘመን እንግዲህ ታነሳልናለች፣ ትነግረናለች። እስኪ አያቴ ድሮ እንዴት ነበረ? አንቺ ተወልደሽ አደግሽው እንግዲህ ኩታበር ነው። ከዛ ከኩታበር እንዴት ነው ወደዚህ የመጣሽው? አላመጣኝ አግብተሽ መጣሽ? እሺ። አሁን ከዛ መጣሁ ወለድኩ። ከኩታበር አግብተሽ ኩታበር። ወይ ስታገቢ እንዴት ነበረ? ማለት በሽማግሌ ነው የተጋባችሁ? ሽማግሌ ተልኮ ነው ወይ ደግሞ አንቺና ካካይ? ሽማግሌ ተልኮ። አንቺና ካካይ ተዋዳችሁ ምናምን አይደለም? ሽማግሌ ተልኮ ነው። ሽማግሌ ተላከ። ከዛ እንዴት ነበረ ጥሎሹ? እንዴት ነበር በፊት? በላይ ያለው ጥሎሹ ምን ነበረ ጥሎሹ? ጨው። ይሄ እየሌ የድሮ እየሌ ጨው በዛኝ ነው የመጣሁት። እየሌ ጨው የሚባል የአሁን ምግብ ላይ የሚጨመረው ጨው ነው ወይስ የከብቶቹ ጨው? የከብቶቹ እየሌ እንደዚህ የምትሆን ያቺን አተት በዛይ ተጥላ ማዲ ላይ ያቺ ትጣላለች። እንደበስ በዛይ የሰርጉ ቀን አሃ። ሌላ ወርቅ ልብስ ምናምን የለም? አናቅም። ጫማ አናቅ፣ ልብስ አናቅ። በቃ ያቺ ተጥላ የማዲ ማንሻ በቃ እንደዚህ። ከዛ በኋላ በጨው መጣሽ ወደዚህ። ልብስ ምናምን የለም? ከዛም በኋላ እዚህ ከመጣሽ በኋላ እንግዲህ ወለድሽ። ከካካይ ጋር ያኔ እንዴት ነበረ? በፍቅር ነበር አብራችሁ ስትኖሩ የነበሩት? ሰው ጋርማ ያው መቼም ሰውም ነጋዴ ነበሩ። እኔም የቤተሰብ እንደ ሰራተኛ ወልድ ያለው አዝዬ ፈጫለሁ፣ አዝዬ ሙቀጫ ወቅጣለሁ። ድሮ ሙቀጫና ወፍጮ ነው የለም? እንትን የለም፣ ወፍጮ የለም። በእጃችሁ ነው? በእጃችን ሙቀጫ ሁለቴ ገብሱን ወቅጠን አሁን ያንን ገርጅፈን ሰልቀን በወፊት ነፍተን ነው ምናቦታው ነው። ምን አብኩተን እንግዲህ ለዛ ሁላ ልጅ በእጃችሁ ፈጭታችሁ ነው? አዎ በእጃችን ፈጭተን አብኩተን ያንን እንደገና ኮፈፍተኛም ሆነ አብኩተን ማደር እንዲያደረሰን። በዛ ላይ ደግሞ አዛባ አለ፣ የከብቱም አዛባ ማዛባ አለ። ያን ዝቀን ያንን ደግሞ ዝቀን ውሃ ቀርተን በስራ ወገባችን ላይ ተሸክመን እንደዛ አድርገን ስንኖር ያው ዙሮ ጥጥ ይፈተላል። ቀን ስንለፋ ውለን ደግሞ ማታ ቁጭ ብለን ልጆቻችንን ጭናችን ላይ አድርገን ያን ጥጥና እናደርጋለን። ባስተንም ነርፈንም በጀጋም ማለት ነው። በጣም ከባድ ነበር። ግን በጣም ስራ ያኔ ሴት ልጅ በጣም ስራ ጫና ነበረ በፊት ነው ካሁኑና ከድሮ። ያኔ አሁን የድሮ በጣም ስራ ነበረ። ሙያችንን ስንለፋ እንውላለን። ማታ ደግሞ ያን ልጅ ነርፈን ቆልለን ማገዶ ላምባ የለም የድሮ እንደ ዛሬ። በጋዝ ነው የምትጠቀሙት? በኋላ ነው ጋዝ የመጣልን። እንጨቆልለን ኩበቆልለን ያንን እያነጀር እንፈትላለን። በሳት ብቻ? አዎ በሳት ብቻ። በኋላ ላምባ መጣ። በዛ ያችን ኩራዝ እዛ ተክለን ደግሞ እንፈትላለን። ማታን ቀንን እያመጣለን እንባዘታለን። የባዘትነውን ደግሞ ነርፈን እንፈትላለን። ያንን እንደገና እናሰራለን። ያንን ቀሚስ ኩታ እንለብሳለን። በእጃችሁ እየፈተላችሁ? ለልጆቻችሁም በእጃችሁ እየፈተላችሁ ነው? ከዛ ቁርጥ አድርገን ተኛ ሸማኔውን ቆርጠልናል። ያችን እየጦ ስፍት አድርገን እናለብሳቸዋለን። በጣም ይገርማል። እንደዛ አድርገን ነው የምናሳድጋቸው። ልጅ እንጀራ የምጋግሩት በእጃችሁ ፈጭታችሁ፣ ለልጆቻችሁም እንደዛው የምንመግበው እዚህ ምጣድ ተጥዶ እዚህ ቁጭ አሉትን ያችን ቶሎ ከፍት አድርገን ቶሎ ቁርሳቸውን ቶሎ ደግሞ ዳቦም ተሆነ ያችን እንጉት አድርገን ያችን እንኩ ብሉና ውጡ ከብቶቹን ልዱ እንላለን። እንደዛ ሆነን አሳደግናቸው። እንደዛ ነው። አሁን ግን ይኸው እዚህ ደረጃ ደረጃ። የአሁኑንስ ጊዜ ከድሮ ያኔ የድሮ መጥፎና የአሁኑ ጥሩ አሁን ምንድን ነው? በፊት አሁን መጥፎ ነገር እንግዲህ በእርግጠኝነት ይሄ በእጅ መፍጨቱ፣ በእጅ ፈትሎ ልብስ ማልበሱ ለልጅ ያ በጣም ከባድ ነበረ። ወፍጮ እንዳሁኑ የለም። እና የአሁኑ ጥሩ ምንድን ነው አሁን ላይ ያለው ነገር? አሁን ላይ ያለው እርግጥ ወፍጮም የተፈጨ ዱቄት መጥቷል። ሁለተኛም ደግሞ ከቤትም ደግሞ ታመረተ ገበሬ ታመረት ወስደን እናስፈጫለን። ወፍጮ መጥቶልና ይሄን እያደረግን እንኖራለን። ግን የቀረው ኑሮ ውድነቱ በጣም
የሚያስጠላው ይሄ ነው። በፊት ኑሮ ርካሽ ነበር ድሮ ያላለ ሞልቷል። ባቄላው፣ አተሩ፣ ገብሱ፣ ስንዴው ያን እየፈጨን ለልጆቻችን ለዘመድ ሁሉ ነገር ከቤት ነበር። ከውጭ የሚገዛ ነገር አልነበረም። በርበሬ ብቻ በርበሬና አሻቦ ብቻ ምርት አለ በፊት። አዎ ምርት አለ፣ እናመርታለን። ያንን እያለን ልጆቻችን እናሳድጋለን። ደግሞ አካለ መጠን ተደረሱ የሚዳርሱ እንድራለን። ቶሎ ትድራላችሁ? በእጃችን ፈይተን እንድራለን። ለሰርግም? አዎ ሙቀጫ ወቅጠን በርበሬ ሙቀጫ ወቅጠን ሰልቀን ሰርግ? አዎ ሰርግ የምንወጣው በቃ እንደዚህ እያለን እንዳል ናቸው። ይኸው መቼም ልጆቹም እየወለዱ እዚህ ደረጃ ደርሰዋል። በጣም ከባድ ነው የአሁኑ ጊዜ። እንግዲህ ደስ የሚለው ነገር ያው ሁሉ ነገር ተሻሽሏል፣ ግን ደግሞ ያው ኑሮ ውድነቱ ከባድ ነው። ከባድ ሆነብን እንጂ ዛሬ ለመናው ወፍጮ መጥቷል። ደግሞ የተፈጨ ዱቄት መጥቷል። ብርት አለ እዴን ተጀሽ እንገዛለን። ተከተማ ይቦካል፣ ዳቦ ይጋገራል። ችግር የለብንም። ግን አሁን ሌላው እንዲያው በገበያ የሚገዛው ነገር በቃ ውድ ሆነ። የገበያው ውድ ነው። ከድሮ ጋር ሲነጻጸር ያው ኑሮ ውድነቱ አሁን ላይ ያለውና ድሮ ያለው በጣም ይለያያል። እናንተ ጊዜ ያለውና አሁን ያለው በጣም ከባድ ነው። በጣም አሁን በቀላሉ ማለት ነው። ድሮ በቀላሉ የአንድ እንቁላል ስንት ነበር የሚሸጠው? 10 ሳንቲም 10 ሳንቲም አንድ እንቁላል። አንዲት እንቁላል 10 ሳንቲም። አሁን 25 ብር ገብቷል ሱቅ። እንግዲህ አንድ እንቁላል ያውም በድሮ ደግሞ ተኛ ቀደም ያሉት 5 ገዝተናል ይላሉ። በእኔ ሳቅ በእኔ ተደረስ በ10 ሳንቲም በ5 ቀይ 5 እንቁላል ይገዛል። 50 ሳንቲም ማለት ነው። በጣም የሚገርም ነው። በአንድ ብር 10 እንቁላል ትገዣለሽ። በቃ እንደዚህ አድርገን ነበር ኑሯችን። ድሮ ኑሮ በጣም ርካሽ ነው። ርካሽ ነው። ጤፍም ቢሆን ርካሽ ነው። በስንዴም በይው ርካሽ ነው። ምን ችግር አለ? በሰሙን አሁን የሰይድን ተከታይ አዝያሻየን አባቴ ጤፍ ታይደርስ ጥቅምት ነው ህዳር ተሳስ ነው የሚደርሰው። ጥቅምት ታመማሉኝና ተነስቼ ሄድኩኝ። ጤፍ ይመረታል ሀገራችሁ? ኩታበር ጤፍ ይመረታል። አሁን አልደረሰም። አሁን የጤፍ እንጀራ ምሮኛል ብለው ሲነግሩኝ ልጄን አዝዬ ፈረንካ ቋጥሬ ወርቃሪያ ገበያ የሚባለው ሀገር ሂጅ ገዝቼ በ25 በጋቤጣ እንዲስ በጣት አይደለም ብር ይዘሽ? አዎ ብር ይዘሽ በ25 በሰሙኒ ማለት ነው። ያቺን ገዝቼ ያንን ጤፍ ይዤ ሂጅ ፈጭቼ በጀ አብክቼ አባቴን ዶሮ ገዝቼ አሳርጄ ሰርቼ አብልቼ መጣሁ። አባትሽ እንትን አምሯቸዋል ተብሎ የጤፍ እንጀራ ከዚህ ሂደሽ ልጅ ይዘሽ ወርቃሪያ ገበያ በእነዚህ ነት ሀገር መታቃንች በከርበና ባናንሻ በከርበና በዛ በእነዚህ ነት ሀገር በእሷ ቤት አጠገብ እንገዩ የወርቃሪያ በዛ ተቃነች ወርቃሪያ ገበያ ገብቼ ያጎቴ ልጅ አለች እዛ ዲዮሽን የሚሉስ እዛ ድሬ እሷ ቤት ግማሹን ሰልቅ ያደርኩኝ። ጠዋት ግማሹን ጤፍ ያስኩኝ ግማሹን ወቄት ያስኩኝ። በቀን እዛ ሂጃብ ብቻ ድሬ እርወብ ሐሙስ ደግሞ ገበያ ሂጃብ ሐሙስ ገበያ ኩታበር ዶሮ በ40 ሳንቲም ገዛሁ። መስካኬታ ምን ያምርሃል አባቴ ስለው ስጋ አለኝ። ዶሮ ልግዛልህ በግ ሳሮን ልሽጥና ልግዛልህ ስለው አይ በግ ብቻ ልጅው ብቻ አልበላውም እኔ የዶሮ ስጋ እንደሆነ አውጪኝ አለ። ያችን ዶሮ ሂጅ በ40 ሳንቲም ገዛሁ። 40 ሳንቲም አንድ ዶሮ? ኧረ ወላሂ 4 ቀይ 40 ሳንቲም እንዲህ አታልሻት። ያችን ገዝቼ ኑሮውንማ ኑራችሁታል። ዶሮ ደግሞ በ40 ሳንቲም አንዲት ክብክብ እየገዛሁ ለዶሮይቱ መስሪያ። ሽንኩርቴን ደግሞ ገዛሁ። ነጭ ሽንኩርት ተከስኩሷል። ያችን አድርጌ ያችን አሳልሌ ሰርቼ አልቼ ዱአዬን ተቀብዬ መጥቃኔ መጣሁ። አንሻየና ዝዬ በሰይድ በጣም ይገርማል ወላሂ። ያለቃል ነበር የኛ ማለት ወላሂ። ጊዜያችሁ በጣም ደስ ይላል። ያው ቢያለፋም ያኔ ይሄ ወፍጮ ምናምን እንደዚህ ነገር የለም እንጂ በፊት የዛ ጊዜ የለም። ቢያለፋም ኑሮ ግን በጣም ርካሽ ነበር። ለዘመድ ያስቋጥረን ለዘመድ ያሸክመን ለዘመድ ቀብተን ወተቱን ቢታለም ቅቤ ነው እንጂ ወተት አይሸጥ። በቃ ዘመድ ተመጣ ወተቱን ቀብተን ነው የምንሰዳቸው። ዛሬ ወተት ሽያጭ መጣ። እህሉ ተወደደ። ለዘመድ ዘግኖ መስጠት ቀረ። እቺም ሸጣተሳ ይሄን ያህል እየወጣ ሆነ እኮ። አንዲት ታሳህ ስንት እየተሸጠ። ኧረ በጣም ከባድ ነው ሆነ። እንዲህ ያለውን ቀን አልሳለፈናልኛ አረኛዋት። ግን ዛሬ በምናየው ወቅት ገበያ ላይ ብር ይዞ ሄዶ
አንድ ነገር ተንጠልጥሎ የሚመጣ የለም። አንድ ጉርብር ይዞ ይኬዳል፣ ግን ገበያ ላይ ምንም የሚገዛው ነገር የለም። አሁን ላይ ኑሮ በጣም ይከብዳል። ግን የዱሮ እና አሁኑ ሲነጻጸር መሬትና ሰማይ ነው። በጣም ከባድ ነው። አሻቦይቱን በቆርቆሮ እንደሚልሻ ያለ ቆርቆሮ ነበር 5 ሳንቲም። ነጋዴዎቹ እዚህ ቁጭ ብለሻችን ሰፍረሽ በ5 ሳንቲም ትገዣለሽ። በ10 ሳንቲም 2 ቆርቆሮ አሻቦ ትገዣለሽ። አሻቦ እንኳን ባቅሙ አሻቦ ጨው ማለት ነው። ጨው ያችን 5 ሳንቲም እንገዛለን ተነጋዴዎች። በሚዛን ደግሞ ይሸጣሉ። የሚዛኑን ደግሞ 10 ሳንቲም እንገዛለን። በዛ በርበሬ እንወጣለን። በጣም ከባድ ነው ወላሂ። ያሁኑ እና የድሮ እንትን ሲባል ያሁኑ በጣም ይከብዳል። እናንተ ኑሮውን ኑራችሁታል በደንብ በጣም ወላሂ። ደግሞ ማር ብትይ ቅቤ እርካሽ ነው ሁሉ ነገር ለገዛ ሰው ቅቤ ብትይ ታልቢያለሽ፣ እንትን ግማሹን ትሸጫለሽ፣ ግማሹን ታነጥሪያለሽ። ለመጣ ዘመድ ገንፎ አጋርተሽን ትሸኛለሽ። ቂጣ ጋብረሽ ለቀሽ ታበያለሽ። ደግሞ ምን ችግር አለ? የዛ ጊዜ በጣም አሪፍ ነው። የኛ ወጥና ነበር ወላሂ ኑሮ በጣም አሪፍ ነበረ። አሁን ግን ተጨመላለቀ ሆነ። አሁን እንግዲህ የአሁኑ ጊዜ በጣም ከባድ ነው። በተለይ ለኛ ለአሁን እንግዲህ አሁን ላይ እንግዲህ አብዛኛው ሰው የኛም እህቶቻችንም ሁሉም ያው በስደት ነው ያለው ሰው ሁሉ። በፊት ስደት የለም ነበረ ወይ ታለ መዳር ብቻ ነው። ሴት ልጅ ከደረሰች መዳር ነው በቃ። ሌላ የለም፣ ስደት የለም፣ አናውቅም። ስደት የለም፣ ትምህርት የለም፣ ትምህርትም የለ። ድሃ ልጅ ደግሞ ታለ የድሃ ልጅ ሀብታም ቤት የመወዘኛ ገብቶ ብር ያፈራል እንጂ ወደ ውጭ ምናምን የለም። በዛም ሰዓት ወንድም ሆነ ሴትም ሆነች የድሃ ልጅ ሆነች ምን ያ ትገባለች፣ ሰው ቤት ይገባል ማለት ነው። ሰው ቤት ትገባለች፣ እዛ ክብር ቤት ትገባለች፣ ትፈጫለች። ያቺ ሴቲቱ ማለት ነው። ወንዱ ደግሞ ያሳልን ይቆፍራልን፣ ያገለግላል። እንደሞዙም በአመት ይሄን ያህል ይሰጣል ይባላል። ጠገራ ብር ነው ድሮ። ጠገራ ብር 3 ጠገራ ብር ይሰጣል። ያቺ ጠገራ ብር ስትዘረዘር ደግሞ ብር50 ጠገራ ነው መገበያየው ብሩ። ብሩ ጠገራ ብር ነበር። ጠገራ ብር ደግሞ አለ 50 ሳንቲም አለ፣ ሰሙን የጎረጎማ የሚሉት አለ። እንዲያው አይነቱ ሰሙን ያለ ያ እንግዲህ እየታሰበ እዛ ላይ ደግሞ ይሰጠዋል። ያንን እንግዲህ አመት የደረሰ ጊዜ ይሄዳል። በአመት ነው የሚከፈለው። በአመት ነው የሚከፈለው። አመት ድረስ ሰርቶ ማለት ነው። አሁን በአመት ስንት ነው የሚከፈለው? እንግዲህ 5 ብር 6 ብር ያቺ ጠገራ ይችላል። ጠገራው ጠገራው ይከፈለዋል። ያ ግን ብዙ ይገዛል። ጠገራው በግም ተገዛ። ያ ጠገራ ብር ሁለቷ ብዙ በግ ትገዛለች። በግም ቢገዛ በ3 ብር አንድ ቤት ይዘጋል። በ3 ብር በዚህ በወረቀቱ እና አባቶች አሁን ሲነግዱ ጭንጫ ገበያ ሲሄዱ ሲያርዱ 3 ብር ያሁላ ነጋዴ እናወጣና ላይ አንበግ እናያለን። መልሰም ቆየውን 3 ብር እንሸጠዋለን አሉ። በአይነቱ እኮ አይከስሩም። ይበልጣው መልሰን ሸጡታል። ቆዳው ያንን 3 ብር መልሰን እንሸጠዋለን አሉ። በጣም እኮ ነው የሚገርመው። የዛ አድርገው ኑረነዋል። የኛ ኑሮ ማንም አይገጥም ወላሂ። በጣም የሚገርም ነው። በጣም ነው የሚገርመው ወላሂ። እና የዱሮ እና ያሁኑ በጣም መሬትና ሰማይ ነው ወላሂ። በእናንተ ጊዜ አሪፍ ጊዜ አሳልፋችኋል። ጌታ ወላሂ አሳልፈናል፣ ብዙ አሳልፈናል በቀድራችን ወላሂ። ዘመድ እንዲያም ተሸክመን ሞትም ዘመድ ቢታመም እህል ተሸክመን ደግሞም እንዲያታለ እህል ጭነን ባህያ ይከዳል። ለሰው ለዛ ለሞተበት ለሞት ባህያ ተጭኖ ነው የሚከዳው። ለሰርግሳ ምንድን ነው ይዛችሁ የምትሄዱት? ዶቄት ለሰርግ ቀረብ ላለ ዘመድ ዶቄት ትይዣለሽ። እህትሽ ተዛሬ ደግሞ ጋንጠላ ተጠምቂያለሽ አይደል? ጠላ ይጠመቃል። እህትሽ ድሮ ጠላ ተጠጡ ነበረ። ይጠጡ ነበር ድሮ። ጠላ ነበር። ወሬ ወይት አለ ጠላ ይጠመቃል። ልጆችን ሁላ ስድርኛ ጠላ እየጠመቁ ነው። ወይ ጉድ ነው። ጠላ በጠላ ረገኝ በጠላ አልሸነጠው እና ቀሪቦ ብቻ ይደረጋል። ለተውበተኛ ለቃልቻ ቀሪቦ እናደርጋለን። አለዛ ጠላ ነው። በጠላ ነው። በጋን ተከተካል። ያጋን እንግዲህ ምን አለ ቂጣ ጋግሮ ደረቆሽ ይገባበታል። በዛ ላይ ጌሾ ይቅል ይገባል። በ7 ቀን ይበጠበጣል። በ7 ቀኑ አንድም ትንብርም የሚጠጣት የለም። አናትሽ ይመታሻል። በጠላ በጠላ ደግሞ
ጠላ አላረገ እንዲህ ያለ ኑሮ ነበር የምንኖረው። ልጅ ምን አለ አልሐምዱሊላህ። እንትናችሁ ጊዜያችሁ ግን በጣም ነው ደስ የሚለው። ያሳለፋችሁት ጊዜ ኑሮ የእናንተ ያሳለፋችሁት ኑሮ ጊዜና አሻሮ ቆርሰን ነው እንግዲህ በጣም የተለያየ ነው። እንዴታ አሻሮ ቆርሰን እና ውድ ቤተሰቦቻችን ዛሬ እንግዲህ ከአያቴ ጋር ነበረ ቪዲዮ የሰራሁላችሁ። ይሄን ቪዲዮ ከወደዳችሁት በሌላ ቪዲዮ ከአያቴ ጋር ተጨማሪ ቪዲዮ እንሰራላችኋለን። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። እስኪ ሰብስክራይብ አድርጉ ባያቸው እስኪ ሰብስክራይብ በይ። ኧረ እራስሽ በይ ሰብስክራይብ በይ። ሲግስት ባይ ላይክ አድርጉ በይ። ላይክ እንኳን ቀላል ላይክ በይ እስኪ ላይክ አድርጉ ባያቸው። ላይክ አድርጉ። ሸር ባያቸው ደግሞ ሸርብ እንግዲህ ውድ ቤተሰቦች የምታረጉትን አድርጉ። ሸርብም አድርጉት፣ ላይክም አድርጉት፣ ሰብስክራይብም አድርጉት። እንግዲህ ውድ ቤተሰቦቻችን የዛሬው ቪዲዮ ይሄንን ይመስል ነበር። በሌላ ቪዲዮ እስከምንገናኝ ሰላም ሁኑልን። ባይ ባይ። ቻው ባያቸው። ባይ ባይ። ቻው ቻው ቻው። ሰይ የለሽ